ሰላም ጤና ይስጥልኝ እንደምናላችሁ ሞገስ ሞተርስ ነኝ። እንግዲህ ከባለፈው ዓመት ጀምሮ የኢትዮጵያ ግሪን ሞቢሊቲ ከኤሌክትሪክ መኪኖች ጥቅም ጋራ ከኤሌክትሪክ መኪኖች ጥገና ጋራ ተያይዞ እንዲሁም ደግሞ ከሰስቴኔብል ትራንስፖርት ወይም ደግሞ ከጋስ ልቀት የአየር ብክለት ነፃ የሆነ የትራንስፖርት ሲስተም ከመዘርጋት ጋራ ተያይዞ በየዓመቱ ዝግጅት እየተደረገ የማሻሻያዎችና ለውጦች የሚደረግለት የኢትዮጵያ ግሪን ሞቢሊቲ ኤግዚቢሽን ወይም በዛን ቀን የሚደረግ የፎረም ዝግጅትን በተመለከተ ባለፈው ወር ላይ ዝግጅት ተደርጎ እኛም ተሳትፎ ያደረግንበት ሁኔታ አለ። ከዚህ ጋር ተያይዞ ይሄ የአውቶሞቲቭ ኤግዚቢሽን ፋይዳው ምንድነው? የግሪን ሞቢሊቲ ቀጥተኛ ጠቀሜታው ምንድነው? በአዘጋጆቹና ዝግጅት በሚደረግላቸው አካላቱ በስቴክ ሆልደሮቹ በመሪዎቹ በኢንቨስተሮቹ መካከል ጋፑ ምንድነው? በቀጣይ ምን መስተካከል አለበት በሚለው ጉዳይ ላይ እንድንወያይና ሐሳብ አስተያየት ሰተንበት በእናንተ በኩልም ተጨማሪ የእናንተን ምልከታና እይታ እንድታስቀምጡበት ነው በዛሬው ውይይታችን። ይህንን ቪዲዮ የምትከታተሉ አድማጮቻችን ሰብስክራይብ እያደረጋችሁ ተጨማሪ ቪዲዮዎችን እንድታገኙ ለኛ እጅጉን በጣም ጠቃሚና በርካታ የተጨማሪ ቪዲዮዎችን እንድንሰራ ኃይልና አቅም የሚሰጠን ስለሆነ ቤተሰብ እየሆናችሁ አብራችሁ እንድትቀጥሉ እንጋብዛችኋለን። እንግዲህ ቀደም ሲል ያው ርዕሰ ጉዳዮችንን እንዳስተዋወቅ ነው የኢትዮጵያ ግሪን ሞቢሊቲ እንግዲህ በየዓመቱ የኢትዮጵያ ትራንስፖርትና ሎጂስቲክስ ድርጅት ወይም ደግሞ የሚኒስቴር መስሪያ ቤቱ በየዓመቱ ዝግጅት የሚያዘጋጅ ነው። በዋናነት ፋይዳው ምንድነው? የግሪን ሞቢሊቲ ወይም ደግሞ ሰስቴኔብል ዘላቂነት ያለው ዘላቂነት የታከለበት የትራንስፖርት አገልግሎት የመስጠት ሂደት ነው። ይሄ እንግዲህ ዘላቂነት ወይም ደግሞ ሰስቴኔብል ትራንስፖርት የምንለው ከአየር ብክለት ነፃ የሆነ ዜጎችን በድምፅ ብክለት፣ በጋስ ልቀት ወይም በካርበን ሞኖክሳይድ ልቀት ብክለትን የሚከላከል ትራንስፖርት እንድናደርግ ዓለም አቀፍ ሕግም ስለሆነ በዓለም አቀፍም ያለን ድርሻ ተቀባይነት ከተሞክሯችን አንጻር ትልቅም ስለሆነ ጅምሩ ላይ መጀመሪያው ላይ በርካታ ወቀሳዎች የደረሱብን ቢሆንም እንኳን ከነ ችግሩ እስከዛሬ ያለው የኤሌክትሪክ መኪኖች አቅርቦት የኤሌክትሪክ መኪኖች ጥገናዎችና ግልጋሎቶች አብረናቸው እየተላመድን እየተወጣን ያለንበት ሁኔታ ስላለ ይሄ የግሪን ሞቢሊቲ በየዓመቱ የሚዘጋጀው ዋነኛው ዓላማ ምንድነው? ለምንድነው ዝግጅቱ የሚደረገው? ምንድነው በዝግጅቶች መካከል ያለው ክፍተትና ጋፕ ስንል እነሱን የምንመለከት ይሆናል። ብዙ ጊዜ ምንም እንኳን በየዓመቱ የሚደረግ ዝግጅት ቢሆንም በሚኒስቴር መስሪያ ቤቱ በኩል በቂ ጊዜ ተሰጥቶ በጣም በቂ ማስታወቂያ ተሰርቶለት ለምሳሌ ኢንቨስተሮች፣ የፈጠራ ስራ ባለቤቶች፣ የኤሌክትሪክ መኪና አስመጪዎች፣ የኤሌክትሪክ መኪና ጠጋኞች፣ የኤሌክትሪክ መኪና ስፔር ፓርት አቅራቢዎች እንዲሁም ከጉዳዩ ጋር ቀጥተኛም ሆነ በተዘዋዋሪ ንክኪ ያላቸው ኢንፎርሜሽኑ በበቂ ባልደረሰበት ሁኔታ ላይ ይድረስ ፕሮግራሙ የሚፈጠርበት ወይም ነው ፕሮግራሙ ዝግጅቱ የሚከሰትበት ሁኔታ ስላለ የሚመጡት የኤሌክትሪክ መኪና አስመጪዎች እነሱ የሚመስላቸው መኪኖቻቸውን በዛ ኤግዚቢሽን ላይ በማስቀመጥ ለተጠቃሚዎች ወይም ደግሞ ግልጋሎት እንዲያገኙ ለሚፈልጉ ሰዎች መሸጥ ብቻ የሚመስላቸው የሴክተሩ የሚኒስቴር መስሪያ ቤቱ ዓላማና የሚመጡት የኢንቨስተሮቹ ወይም ደግሞ ኤሌክትሪክ መኪና አስመጪዎቹ ወይም ደግሞ የጥገና ባለሙያዎቹ ወይም በተዛማጅነት አብረው ያሉት የዓላማ መተላለፍ አለው። ስለዚህ ይሄንን ዓላማ እርስ በርስ የማስተዋወቅና የማግባባት ስራ በቀጣይም አብረን የምንመለከተው የሚሆን ጉዳይ ነው። ስለዚህ በዋናነት ይሄ የትራንስፖርት ሚኒስቴር በዋናነት ታሳቢ አድርጎ የሚነሳው ግሪን ሞቢሊቲ ወይም ደግሞ የዘላቂነት ያለው የትራንስፖርት አገልግሎት ከመስጠት አንጻር ነው እነዚህ ሾኬዞቹ የሚፈጸሙት። ስለዚህ አንደኛና ዋነኛው ኢንቨስተሮቹ ኤሌክትሪክ መኪኖችን ይዘው የሚመጡት ስኩተር ሊሆን ይችላል፣ ባይስክል ሊሆን ይችላል፣ ኤሌክትሪክ ሞተር ራሱ ሊሆን ይችላል። የእርስ በርስ ልውውጥ እንዲያደርጉ ታሳቢ አድርጎ ነው። እርስ በርስ ሲባል ምን ማለት ነው? አንደኛው ለምሳሌ አውቶሞቢል የኤሌክትሪክ መኪኖች ሊይዝ ይችላል። ሌላኛው ደግሞ የፒክአፕ የኤሌክትሪክ መኪኖች ሊይዝ ይችላል። ሌላው ደግሞ ስኩተር ወይም ደግሞ ባይስክሎችን ሊይዝ ይችላል። አብሮ ግን የፈጠራ ስራዎች ደግሞ
የያዙ ለምሳሌ ሱፐር ፋስት ቻርጅን ሞዲፋይ አድርገው ሰርተው የሚመጡ የፈጠራ ስራ ባለሙያዎችም አብረው ሊመጡ ይችላል። ስለዚህ እነዚህ አካላት ከፒካፕ ኤሌክትሪክ መኪና ተጠቃሚዎች ምን ዳታ ተገኝቷል፣ ምንድነው የፒካፕ ኤሌክትሪክ መኪና ፒካፕ ተጠቃሚዎች ምን እያሉ ነው የሚለው አውቶሞቢል ለሚሰራው ሰው መረጃ ቢሰጠው፣ የአውቶሞቢሉ ደግሞ ለባለ ፒካፑ አገልግሎት የሚሰጠው ምንድነው ቅሬታቸው፣ ተጠቃሚዎች ምን ይላሉ፣ በየትኛው ችግር እየተጉላሉ ናቸው፣ በየትኛው ችግር ውስጥ ገብተዋል፣ ያልተፈታላቸው ችግር ምንድነው በሚለው ዙሪያ ላይ እርስ በርስ ተቀራርበው ሐሳብና መረጃ የሚለዋወጡበት መድረክ ቢኖር የተሻለ ኢንዱስትሪውን ማሳደግና ማሻሻል ይቻላል። ለምሳሌ የጥገና ባለሙያው እዛ ሲሄድ እነዚህ የኤሌክትሪክ መኪና አስጠጋኞች ወይም ደግሞ ኤሌክትሪክ መኪና እየተጠቀሙ ችግር ሲገጥማቸው የሚሄዱበት የጥገና ሴክተር ላይ ምንድነው በተደጋጋሚ የሚታየው ችግር የሚለውን አስመጪው እንዲያውቀው፣ እውነት የስፔር ፓርት አቅርቦት ችግር አለ ወይ ብሎ የሚታሰብ ከሆነ ይሄ በመንግስትም በኩል ከፍተኛ ድጋፍ የሚደረግለት ጉዳይ ስለሆነ የትኞቹ ፓርቶች ናቸው በዋናነት የሚያስፈልጉት ብሎ ለይቶ አውጥቶ ተጠቃሚውን ሳትስፋይ የማድረግ የስራ ሂደት እንዲኖር የሚያስችል ዓላማና ታርጌት ይዞ ነው የሚንቀሳቀሰው። አሁን ያለው እንግዲህ በእኛም ተሳትፎ እዛ ቦታ ላይ ያለው ጋፕ ምንድነው? በችኮላ መኪኖች ይመጣሉ፣ በችኮላ ገብተው በችኮላ የሚወጡበት ሁኔታ ነው ያለው። ስለዚህ ሰከን ረጋ ብሎ ከዓላማው አንጻር ነገሮች የሚታዩበት። በግብዣ ጉዳይ ላይ ደግሞ ስንመጣ ለምሳሌ የሚመጡት ተጋብዘው ቪዚት እንዲያደርጉ እንዲመለከቱ ግንዛቤ እንዲያገኙ የተደርገው ደግሞ በተለያዩ መስሪያ ቤቶች በመንግስታዊ ሊሆን ይችላል፣ ነን ገቨርንመንታሎችም ወይም ደግሞ መንግስታዊ ተቋማቶችም ሊሆን ይችላሉ፣ ተማሪዎችም ጭምር እኛም በነበርንበት ቆይታ ተማሪዎችም ጭምር በወቅቱ መጥተው የጎበኙበት ሁኔታ አለ። ከመምጣታቸው በፊት ግን ኦሪንቴሽን እንዲኖራቸው ምንድነው ሊመለከቱ የሚመጡት፣ ምንድነው የሚያዩት፣ እነሱስ ጋር የሚፈጠረው ግንዛቤ ምንድነው፣ እነሱስ በቀጣይ ሊያበረክቱት የሚችሉት አስተዋጽኦ ምንድናቸው በሚለው ላይ የተወሰነ ፕሪ-ኢንፎርምድ ቀድመው መረጃው ያላቸው ቢሆኑ የተሻለ ነው። በቂ ኢንቨስተሮች ደግሞ ግብዣ ቢደረግላቸው ከሴክተሩ ጋር ግንኙነት እንኳን ባይኖራቸው እነሱም መጥተው የሚያዩበት ሁኔታ ቢኖር ፋሲሊቲው ያለና የተሟላ እንኳን ቢሆንላቸው በተሻለ በዛ ዘርፍ ላይ ካሉበት ዘርፍ በተጓዳኝ ዘርፉ ላይ ተሳትፎ አድርገው ኢንቨስት አድርገው ሴክተሩን ሊያሳድጉ የሚችሉበት ሁኔታ ግንዛቤ የሚያገኙበት ሁኔታ ቢኖር የተሻለ ነው። እነዚህ ኢንቨስተሮች አለመምጣታቸው፣ በብቃት በስፋት አለማየታቸው ነገሩ አሁንም ሴክተሩ ላይ ሙሉ በሙሉ እጃቸውን ተሳታፊ ላያደርጉ የሚችሉባቸው ጉዳዮች ስላለ እነዚህ ታሳቢ ቢሆኑ በተለይ የፈጠራ ስራ ባለሙያዎች የኢኖቬሽን ፈጠራ ስራ አስተዋጽኦ የሚያበርኩ በተማሪዎች ደረጃ ሊሆን ይችላል፣ ወይም ደግሞ በሙያና ክህሎት ሚኒስቴሩም ስላለ እዛ ላይም ያሉ ባለሙያዎች ሊሆኑ ይችላሉ። መነሻ ሐሳብ አንድ ሱፐር ፋስት ቻርጅ በሞዴሊንግ አንድ ብቻ ይዞ የተገኘበት ሁኔታ ነው ያለው። በአመት እንግዲህ ሁለተኛው ነው ዝግጅቱ ሲደረግ አንድ ብቻ መሆኑ በቂ ያለመሆኑን ያመላክታል። ይሄ ደግሞ ከመረጃ ማጣት ጋር ተያይዞ የመጣ ችግር ሊሆን ስለሚችል እንደ ሐሳብ በርካቶች የፈጠራ ስራ ያላቸው ቀድሞ የተነገራቸው ፋሲሊቴትድ የሚሆኑበት ኢንሴንቲፋይድ የሚሆኑበት የሚኒስቴር መስሪያ ቤቱ እንደነዚህ አይነት ተቋማትን በተለይ የፈጠራ ስራዎች ላይ ከኤሌክትሪክ መኪና፣ ከባትሪ ቅየራ፣ ከቻርጅ ስቴሽን ስሎ ቻርጅ ሊሆን ይችላል፣ ሱፐር ፋስት ሊሆን ይችላል፣ በተለይ ባትሪ ቅየራ ላይ፣ የሪሳይክሊንግ ላይ ከዛም ያለፉ እንደ የማስወገድ ሂደትንም በተመለከተ በፈጠራ ስራቸው ሞዴል ይዘው እንዲመጡ ማበረታቻዎች የሚደረግበት ሂደት ቢኖር በተለይ የስራ አጥነት ክፍተትን፣ የባለሙያ እጥረት ክፍተትን ለመሸፈን ትልቅ አስተዋጽኦ የሚያበረክት እድል ስለሚፈጥር በሚኒስቴር መስሪያ ቤቱ በኩል ቀድሞ መረጃው በቅርበት የሚገኝበት ተደጋግሞ የሚነገርበት እድል ቢኖር ሁሉም ተጠቃሚዎች የልፋታቸውን የድካማቸውን አግኝተው አገርም እቅዱንና ዓላማውን የሚያሳካበት እድል ይፈጠራል የሚል አስተያየትና ምልከታ ነው ያለው። በጥቅል ሐሳቡ ሰመራይዝም እያደረግነው ስለምንሄድ ሲግኒፊካንትሊ ምንድነው በዋነኛነት ያለው ጥቅም ብለን ስናስቀምጥ ሶስት መሰረታዊ ጉዳዮችን እናገኛለን። አንደኛው ኢንቫይሮንመንታል ኢምፓክት ነው። እንግዲህ
የፊውልን በነዳጅ ያለን የትራንስፖርት እንቅስቃሴን በመቀነስ እሱ የሚያደርሰውን የካርበን ወይም ደግሞ የጋስ ልቀት መጠንን በመቀነስ ንጹህ የከባቢ አየርን በመፍጠር የኮሪደር ልማቱንም ታሳቢ ከማድረግ ጋራ የግሪን ኢንቨስትመንቱ አብሮ አንድ ላይ ተዳምሮ ጥሩ የአየር እንቅስቃሴ ወይም ደግሞ ንጹህ የአየር ንብረት ያለበትን ከባቢ መፍጠር ነው። ይሄ እንግዲህ በፓሪስ የተደረገውንም የውል ስምምነትም አብሮ አንድ ላይ ታሳቢ የምናደርግበትና ኢትዮጵያም እንደ ሀገር የገንዘብ ተከፋይ የምትሆንበት ትላልቅ ሎኖችን አክሰስ የምታደርግበት ፕሮግራም ነው ያለው። ይሄ የመጀመሪያው ነው። በቀጣይ ሁለተኛው ኢኮኖሚክ ፋይዳው ፊውልን ከውጪ በማስቀረት በነዳጅ የሚንቀሳቀሱ ነገሮችን በመገደብ በፊውል የገንዘብ ተጠቃሚነትን ማምጣት የሚያስችል ሲስተም መዘርጋት ነው። በሶስተኛነት ሶሻል ኤንድ ፖሊሲ ሬሌቫንስ ነው። እንግዲህ ማህበረሰቡ ከንጹህ የአየር ንብረት ያለበት የትራንስፖርት አገልግሎት እንዲጠቀም የትራንስፖርት ሁኔታዎቹ ምቹ የሚሆኑበት በሳይክል፣ በኤሌክትሪክ መኪኖች፣ በኤሌክትሪክ ስኩተሮች፣ በኤሌክትሪክ የሚሰሩ ሳይክሎች ለሴቶች ምቹ የሆኑ ወንዶችም እንደዚሁ ለነሱ ምቹ የሆኑትን እንዲጠቀም ኤሌክትሪክ መኪና ተጠቃሚዎች ደግሞ በሚኖሩበት ሁኔታ መንግስት በራሱ በኩል ኢንሴንቲፋይ እንዲያደርጋቸው የቻርጂንግ የማድረግ ሂደቱን ኮስት እንዲቀንስ እንዲሁም በማስገባት ሂደቱ ላይ የኢንሴንቲቭ የማድረግ ታክሴሽኖችን የመቀነስና የማበረታታት የፈጠራ ስራውን ደግሞ የሚዘነጋ ጉዳይ ስላልሆነ እዚህ ላይ የጥገና ባለሙያዎችን ብቁ የማድረግ ጎን ለጎን ከኤሌክትሪክ መኪኖች ጋር እንደዚሁ ሲኤንጂን የናቹራል ኮምፕረስ ጋስንም በመጠቀም ይሄንን ዓላማውን ታሳቢ ያደረገ አጠቃላይ ንጹህ ወይም ደግሞ ሰስቴናብል ትራንስፖርትን አቺቭ የሚያደርግበት ሁኔታ ነው ያለው። እንግዲህ በኤግዚቢሽኑ ላይ ከነበሩ በጣም ጥሩና ድንቅ ሆኑ ጉዳዮች ውስጥ መካከል በኤግዚቢሽኑ ላይ ፎረም ቶፒኮች ነበሩ። እነዚህ ፎረም ቶፒኮች በጣም ጥሩ የሚባሉ ኢትዮጵያም ብርቅዬና በጣም ጎበዝ የላቁ ባለሙያዎች እንዳሏት የተመለከትንበት ሁኔታ ነው ያለው። እንግዲህ በነበረው ቆይታ በጣም ጥሩ እንዲበረታ የመወያያ ርዕሰ ጉዳዮች ሪሰርች ኤንድ ዲቨሎፕመንት የተሰራባቸው ከውጪ ተሞክሮ የተገኙባቸው በርካታ የፎረም ቶፒክሶች ነበሩ። ከነዛ ውስጥም የኤሌክትሪክ ቬሂክል፣ ኤሌክትሪክ ሞቢሊቲ እና ቻርጂንግ ኢንፍራስትራክቸር እንግዲህ ከውጪም ካሉ ስቴክሆልደሮች የተገኙ ተሞክሮች በአፍሪካ ሀገራትም ያው የኛን ያክል ኤክስፖዠር ያለው ባይኖርም ግን በዛ ፎረም ላይ በዚህ ርዕሰ ጉዳይ ላይ የቀረቡ ማብራሪያዎች በጣም ጥሩ ናቸው። በቀጣይ ኤነርጂ ማኔጅመንት ሪኒዌብል ኢነርጂን በተመለከተ ከክሊን ኤነርጂ ሶርስ ጋራም ይህም በጣም ጥሩ የፎረሙ ቶፒክ ነበረ። ኢባይክስንም እንደዛው የፓብሊክ ትራንስፖርትንም በጥሩ ሁኔታ የተብራራበት ሁኔታ ነው ያለው። እንግዲህ የገቨርንመንት ፖሊሲዎችን የኤነርጂ ፋይናንሲንግን እና ሬጉላር ፍሬምወርኮቹም እንደዚሁ ተነስቷል። ፖሊሲ ኤንድ ኢኖቬሽን። ስለዚህ መሰል ጥናቶች መሰል የፔፐር ወርክ ስራዎች የሚተገበሩበት ደግሞ ተሰርተው ተደክሞባቸው በሼልፍ ላይ ብቻ ተዘንግተው እንዳይቆዩ መንግስትም በዚህ በኩል ላይ ትኩረት አድርጎ ባለሀብቶችም ያላቸውን አስተዋጽኦ አበርክተው ወደ ቀጣይ ወደ ትራንስፎርሜሽኑ ወደዚህ ወደ ሰስቴናብል ትራንስፖርት ሲስተሙ እንድንሻገር የሚመለከታቸው አካላቶች የራሳቸውን አስተዋጽኦ እንዲያበረክቱበት እያልኩኝ እናንተም በዚህ ጉዳይ ላይ የራሳቸውን ሀሳብ አስተያየት የምትሰጡበት በሚኒስቴር መስሪያ ቤቱን በኩል ቀጥታም በተዘዋዋሪም ሀሳባችሁን ብታካፍሏቸው በተሻለ የሚቀበል መሆኑን በነበረን የግሪን ሞቢሊቲ ቆይታ ላይ ትላልቆቹን የኦቶራይዝድ የሆኑትን ወይም ደግሞ የስልጣን አቅማቸው ከፍ ያሉትንም ቀርበን አነጋግረናቸው በጣም በቅንነት ሁኔታዎችን ተቀብለው የሚያስተናግድ ሚኒስቴር መስሪያ ቤት ስለሆነ ሀሳብ አስተያየታችሁን በቀጥታም እዚሁ ፔጁ ላይም ደግሞ ብታስቀምጡ እኛ በራሳችን በኩል የምናደርስ መሆኑን በዚሁ እናሳውቃለን። መልካም ቆይታ። ሞገስ ሞተርስ ነኝ።